ስሜ ምክርት ሰማያት ይባላል። ዛሬ ወደ እናንተ ይዤ የመጣሁት ስለ ስኪን ኬር ነው። ስኪን ኬር is a range of practices that enhance its appearance and relieve skin conditions. ስኪን ኬር ማለት የቆዳ እንክብካቤ ማለት ነው። የቆዳ እንክብካቤ ማለት የቆዳን ጤና የሚያደግፍ መልኩን የሚያሻሽል እና የቆዳን ችግሮችን የሚያስወግድ ተግባራት ስብስብ ነው። It can include nutrition, avoidance of excessive sun exposure, and appropriate use of emollients. Procedure that enhance appearance include the use of cosmetics. የፀሐይ ብዙ መጋለጥ መቆጠብ ተግቢያ የእርጥበት ክሬሞችን መጠቀም መልኩን የሚያሻሽሉ ልምዶችን የኮስሞቲክስ መጠቀም ያካትታል። Skin care is a routine daily procedure in many settings such as skin that is either too dry or too moist, and the prevention of determines exfoliation of the skin and the prevention of skin injuries. Skin care is a part of the treatment of wound healing, reduction, therapy, and some medicine. የቆዳ እንክብካቤ ማለት የቆዳ እንክብካቤ ብዙ ሁኔታም የሚያደርግ ዕለታዊ ልምድ ነው። የቆዳ እንክብካቤ በሶስት ይካፈላል። በጣም ደረቅ ወይም በጣም እርጥበት ያለውና መካከለኛ እርጥበት ደረቅ ያለው ናቸው። የቆዳ እንክብካቤ የቁስል ሕክምና፣ የረዳሽን ሕክምና እና የአንዳንድ መድኃኒትም ያካትታል። Products required for the basic skin care treatment. Cosmetics constitute a mixture of chemical compounds derived from either natural sources or synthetically created ones. Cosmetics have various purposes. This is designed for personal care, and skin care can be used to cleanse or protect the body or skin. Cosmetics በተፈጥሮ ወይም በሰው የተሰሩ ኬሚካላዊ ንጥረ ነገሮች ናቸው ለሰውነት እና ለቆዳ ማጽዳት እና ማጠበቅ ይጠቅማሉ። እንዲሁም ከነሱ ውስጥ ትንሽ ነገር ተቀብቼ አሳያችኋለሁ። ያችሁ እንዴት ውበት እንደጨመረ ሁሉ የማሳያችሁ ቤት ውስጥ የሚሰራ ስኪን ኬር ነው። ይሄ አሁን እርድ ነው። ከእርድ አንድ ማንኪያ ትጨምራላችሁ እና ይሄ ደግሞ ማር ነው። ከማር አንድ ማንኪያ ትጨምራላችሁ። ከዛ አንድ ላይ አድርጋችሁ ሚክስ ታደርጋላችሁ። ይሄው ሚክስ ካደረጋችሁ በኋላ አንድ እቃዎች እንደ ቫዝሊን እንደ ልባችሁ የምትጫወቱበት ፕሮዳክት የለም ብዬ አስባለሁ። እሱ ብቻ ሳይሆን ደግሞ ከልጅ እስከ አዋቂ ድረስ የሚጠቀመው ፕሮዳክት ነው። እኔ አሁን ልጅ የተወለደች ጊዜ የተለያዩ የቤቢ ክሪሞች ማለት ነው። አንዳንድ ኦይሊ ፌስ ወይ ደግሞ የኦይሊ ቆዳ ያላቸው ሰዎች ቫዝሊን ይፈራሉ። ለምን የሚፈሩት? ቅባት ስለሆነ የበለጠ ችግራችንን ወይ ደግሞ የበለጠ ያብረቀርቀናል ብለው ሊያስቡ ይችላሉ። ለሱም እንዴት እንደምትጠቀሙት ነግራችኋለሁ። የምትወዱትና የሚጠቅማችሁ ቪዲዮ ይሆናል ብዬ አስባለሁ። በድጋሚ ሁላችንም ቤታችን ያለ ነገር ስለሆነ ብራችሁን ሳታወጡ ባንካችሁን ሄዳችሁ ሳትሰብሩ በቀላሉ የቆዳችሁን ውበት መጠበቅ ትችላላችሁ። ለምንም ቪዲዮን ትወዱታላችሁ ያስባለሁ። ቀጥታ እኔ ማረጋቸው ነገሮች ነግራችኋለሁ። ከወደዳችሁት ቪዲዮ ላይክ ስጡትና ያው እናንተና አስተያየታችሁን ደግሞ ንገሩኝ። እኔ ከዚህ ከጠቀስኳቸው ውጪ እናንተ ቫዝሊንን የምትጠቀሙበት ዘዴ ካለ የእናንተና አስተያየትን መታችሁ ታች ንገሩንና ሁላችንም እንማማራለን። የማረጋቸው ነገሮችና አጠቃቀሚውንም ደግሞ ማለት ነው እዚህ ጋር ቪዲዮ አስገብቻ አሳያችኋለሁ። ያው ይሄን ቪዲዮ ለትልልቅ ሰዎች ስለሆነ ምሰራው ከፊታችን ጀምሮ እንዴት እንደምንጠቀመው ነግራችኋለሁ። መጀመሪያ እኔ ማረጋውና ቫዝሊን የምጠቀምበት የሊፕ ስክረብ ለመስራት ነው። አሁን የሊፕ ስክረብ ማለት ነው ብራውቼ ከዚህ በፊት ብዙ የገዛኋቸው ፕሮዳክቶች ነበሩ። የተለያዩ የቦዲ ሾፕ ፕሮዳክቶች አሉ።
ቆንጆዬ አፋችሁ ማለት ነው እንዳይሰነጣጠቅ ነው፣ ከንፈራችሁ እንዳይሰነጣጠቅ ከዛ በኋላ የተሰነጣጠቀም ከንፈር እንዲለሰልስና ውበቱን እና ለስላሴውን እንዲጠብቅ የሚረዱ የተለያዩ የአፍ የከንፈር ስክረቦች አሉ። ስክረብ ማለት እንደዚህ ትንሽ ግሬኒ ቴክስቸር ይኖራቸውና እንደዚህ መፈቅፈቅ ትችላላችሁ ማለት ነው። አሁን እኔ ቫዝሊንን ሄጋስ ላናችሁ ወይ እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣሁ። ዛሬ ደግሞ ከቆዳ እንክብካቤ ቪዲዮቻችን አንዱ ነው የሚሆነው። የዛሬ ቪዲዮ ለማሳያችሁ በዚህ ቫዝሊን የምንለውን ተጠቅሜ ማለት ነው። ይሄ ፔትሮሊየም ጄል የሚባለው ቫዝሊን ሁላችንም ቤት ውስጥ የሚገኝ እቃ ነውና በዚህ ብቻ እንዴት አድርጋችሁ የቆዳችሁን እንክብካቤ መጠበቅ ትችላላችሁ የሚለውን አለዝም ብሎ ወስዶ ከመለጠፍ ውጭ የተለያዩ የማረጋቸውን ነገሮች ላሳያችሁ ብዬ አሰብኩኝ። ማለት እኔ ከማውቃቸው አንድ ፕሮዳክቶች አንድ እቃዎች እንደ ቫዝሊን እንደ ልባችሁ የምትጫወቱበት ፕሮዳክት የለም ብዬ አስባለሁ። እሱ ብቻ ሳይሆን ደግሞ ከልጅ እስከ አዋቂ ድረስ የሚጠቀመው ፕሮዳክት ነው። እኔ አሁን ልጅ የተወለደች ጊዜ የተለያዩ የቤቢ ክሪሞች ማለት ነው። አንዳንድ ኦይሊ ፌስ ወይ ደግሞ የኦይሊ ቆዳ ያላቸው ሰዎች ቫዝሊን ይፈራሉ። ለምን የሚፈሩት? ቅባት ስለሆነ የበለጠ ችግራችንን ወይ ደግሞ የበለጠ ያብረቀርቀናል ብለው ሊያስቡ ይችላሉ። ለሱም እንዴት እንደምትጠቀሙት ነግራችኋለሁ። የምትወዱትና የሚጠቅማችሁ ቪዲዮ ይሆናል ብዬ አስባለሁ። በድጋሚ ሁላችንም ቤታችን ያለ ነገር ስለሆነ ብራችሁን ሳታውጡ ባንካችሁን ሄዳችሁ ሳትሰብሩ በቀላሉ የቆዳችሁን ውበት መጠበቅ ትችላላችሁ። ለምንም ቪዲዮን ትወዱታላችሁ ያስባለሁ። ቀጥታ እኔ ማረጋቸው ነገሮች ነግራችኋለሁ። ከወደዳችሁት ቪዲዮ ላይክ ስጡትና ያው እናንተን አስተያየታችሁን ደግሞ ንገሩኝ። እኔ ከዚህ ከጠቀስኳቸው ውጪ እናንተ ቫዝሊንን የምትጠቀሙበት ዘዴ ካለ የእናንተን አስተያየትን መታችሁ ታች ንገሩንና ሁላችንም እንማማራለን። የማረጋቸው ነገሮችና አጠቃቀሚውንም ደግሞ ማለት ነው እዚህ ጋር ቪዲዮ አስገብቻ አሳያችኋለሁ። ያው ይሄን ቪዲዮ ለትልልቅ ሰዎች ስለሆነ የምሰራው ከፊታችን ጀምሮ እንዴት እንደምንጠቀመው ነግራችኋለሁ። መጀመሪያ እኔ ማረጋውና ቫዝሊን የምጠቀምበት የሊፕ ስክረብ ለመስራት ነው። አሁን የሊፕ ስክረብ ማለት ነው ብራውቼ ከዚህ በፊት ብዙ የገዛኋቸው ፕሮዳክቶች ነበሩ። የተለያዩ የቦዲ ሾ ፕሮዳክቶች አሉ። ቆንጆዬ አፋችሁ ማለት ነው እንዳይሰነጣጠቅ ነው፣ ከንፈራችሁ እንዳይሰነጣጠቅ ከዛ በኋላ የተሰነጣጠቀም ከንፈር እንዲለሰልስና ውበቱን እና ለስላሴውን እንዲጠብቅ የሚረዱ የተለያዩ የአፍ የከንፈር ስክረቦች አሉ። ስክረብ ማለት እንደዚህ ትንሽ ግሬኒ ቴክስቸር ይኖራቸውና እንደዚህ መፈቅፈቅ ትችላላችሁ ማለት ነው። አሁን እኔ ቫዝሊንን ተጠቅሜ ምንድነው ማረጋው? ትንሽዬ ይሄ ነጭ ስኳር አድርግበታለሁ። ለምን? ቫዝሊኑ ያው እንደ ዘይት ቅባት ነገር ስለሆነ አይሟሟ። ስለማይሟሟ ይሄንን በሱ ቀልቀል አረገውና ከዛ በኋላ አፌን እንደዚህ ማለት ነው ማታ ማታ ስክረብ አረግበታለሁ። ይሄንን ደግሞ አትቅልቅሉ ሰርታችሁ ማስቀመጥም ትችላላችሁ። ስለዚህ አለባንድ ጊዜ ተጠቅማችሁ የምትጨርሱት በየጊዜው እየሄዳችሁ ስኳር ተሳስታችሁ ቃም እያረጋችሁ ስኳራችሁንም ከፍ አታረጉትም። ቀላቀላችሁ አንዴ ታስቀምጡታላችሁ። ከዛ በኋላ እየሄዳችሁ አርጋችሁ ንጹህ ምርጥ የሆነ ፕለምፕ የሆነ ከንፈር ማግኘት ትችላላችሁ። ስለዚህ መጀመሪያ የምጠቀመው ለአፌ ነው። አስቀጥሎኝ ቫዝሊን ተጠቅሜ ማውቀው ማለት ነው። ይሄንን ብዙ ሰው ላያውቅ ይችላል። እኔ የተለያዩ ቁስሎች ለምሳሌ ድንገት ወረቀት ሲቆርጣችሁ ሆነ ስትቃጠሉ ሆነ አላ ቶሎ ብላችሁ ይሄንን ማር ስላለ ፀጉራችሁን እንዳይነካ ትሸፍናላችሁ። እንደዚህ Want a totally natural skincare routine? We've got you with this one that works for every single skin type. You can make this DIY cleanser easily without spending $1 million. Take some milk and some honey, mix them together. Now take a cotton ball and apply it evenly on your face and neck. Massage it for 60 seconds and rinse. Lactic acid in milk helps to gently cleanse your skin and honey retains moisture.
If you are suffering from dull skin, then you can exfoliate your face with this brightening scrub. You can easily make rice flour by grinding some rice into powder. Store it in your bathroom and mix a little with water as needed. Gently scrub this paste on your face in gentle circular motions and wash it off. The mild exfoliation will help remove impurities and is also great for fading pigmentation. Toners are a great add-on product as they balance the pH levels of your skin. We are using rose water, but you can try green tea instead too by soaking 1 green tea bag in a cup of hot water and then letting it cool before application. You can make your own rose water by boiling a handful of rose petals in a cup of water until they lose their color. Spritz on some of your handmade rose water and pat it in with your hands. This will help refresh your face without stripping away its natural moisture. Moisturizing your face is essential to keep it healthy. Take some aloe vera gel, add a few drops of olive oil and mix well. You can use store-bought aloe or extract it fresh from an aloe leaf by slicing it in half and scooping out the pulp. Take a dollop of this homemade moisturizer and apply it to your face. Aloe vera boosts collagen, fades scars, treats acne, while olive oil moisturizes skin and gives your skin a glow. No matter how good your skincare routine is, never forget to take your makeup off before doing it. Almond oil is great for removing all kinds of makeup, including waterproof product. It also fades acne scars, reverses sun damage, treats dry skin, and the list goes on. And you need not worry about irritating your skin. If you like this video, then check out some of our other skincare videos here and don't forget to subscribe to Glamorous and ring the bell icon too. Until next time, stay tuned and stay glamorous. ያው ከታጠብኩ በኋላ ፊቴ እንደዚህ ነው የሚመስለው።